መዝሙረ ዳዊትን በግዕዝ እንጸልይ በአማርኛ በተደጋጋሚ ከሚደርሱን ጥያቄዎች መካከል ነው። እንግዲህ ደጋግሜ እንደምላችሁ የመዝሙረ ዳዊት ዋነኛ የፈውስ ጥበብ ያለው ወይም ደግሞ ሳይንስ ያለው ሂፕኖቴራፒ የምንለው ሕክምና ጋር ነው። ሂፕኖቴራፒም ሌሎችም ተመሳሳይ የሆኑ ሕክምናዎች ከዚህ ጀርባ ያለው እውቀት ምንድን ነው? ለእያንዳንዱ አይምሯችን ውስጥ የምናስቀምጠው የምንናገረው ነገር ህቡ አእምሯችን ላይ ይቀመጣሉ። ወይም ደግሞ ሰብኮንሺየስ ማይንድ እና አንኮንሺየስ የምንለው ማይንድ ላይ የሚቀመጡ ሀሳቦች በጊዜ ሂደት እውን እየሆኑ የምንኖረው እነዛን ሀሳቦች ነው። ለምሳሌ አሁን ክፉ መንፈስ ሲፈትነን ወይም ክፉ መንፈስ ሲያጠቃን የመጀመሪያ የሚያደርገው ነገር ህቡ አእምሯችን ላይ አሉታዊ የሆነ ሀሳብ ወይም ደግሞ የክፋት ሀሳብን ነው የሚያስቀምጠው። ያ የክፋት ሀሳብ እያደር ወደ ተግባር ስለሚቀየር፣ ወደ እውነት ስለሚቀየር፣ ወደ ህይወት ስለሚቀየር ማለት ነው። በተቃራኒው ህቡ አእምሯችን ላይ አዎንታዊ የሆኑ ሀሳቦችን ከሆነ የምናስቀምጠው የምንኖረው ወይም ደግሞ የሚገጥመን እሱን ነው ማለት ነው። እና በተለይ አብዛኞቹ ከአእምሮ ጋር የተገናኙ ከአእምሮ ህመም ጋር የተገናኙ ነገሮች፣ ድብርት፣ ጭንቀት፣ ፍርሃት የምንላቸው ነገሮች ሰብኮንሺየስ ማይንዳችን ላይ ከምናስቀምጣቸው ነገሮች ጋር የተያያዙ ናቸው። ስለዚህ በተደጋጋሚ ለአእምሯችን የምንነግረው በተደጋጋሚ በንቁ ህሊናችን በንቁ የአእምሯችን ክፍል የምናየው የምንሰማው የምናዳምጠው ነገር ጥቅም አለው ህይወታችን ላይ። ስለዚህ እያንዳንዱ የመዝሙር ክፍልን በተደጋጋሚ ስንል እዛ ላይ ያለውን ኃይለ ቃል ስንረዳው ስናውቀውና እሱን ስናስቀምጥ ነው በመዝሙረ ዳዊት ልንፈወስ የምንችለው። ስለዚህ ምላሹ ምንድን ነው? ግዕዝን ካወቃችሁ በግዕዝ ብትጸልዩ ጥሩ ነው። በግዕዝ ጸልያችሁ ወይም በግዕዝ አንበባችሁ ኃይለ ቃሉን የምትረዱት ከሆነ ማለት ነው። የማትረዱት ከሆነ ግን በምትረዱት ቋንቋ ብትጸልዩ መልካም ነው። ምክንያቱም ዋናው ነገር ዋና ዓላማው ከእያንዳንዱ መዝሙር ጀርባ ያለውን መልእክት መረዳታችን ነው። ከእያንዳንዱ መልእክት ጀርባ ያለውን ኃይለ ቃል ደግሞ በአእምሯችን ላይ ማሳደር መቻላችን ነው። ስለዚህ እንድትረዱት የሚያስፈልገው ነገር የምጸልየውን የመዝሙር ክፍል እረዳዋለሁ ወይስ አልረዳውም የሚለው ነው። ከተረዳችሁ በየትኛውም ቋንቋ ብትጸልዩ ችግር የለውም። ካልሆነ ግን በምትረዱት ቋንቋ ብትጸልዩት ነው የሚጠቅመውም በህይወታችሁ ውስጥም እንደ ፈውስ ልትገለገሉበት የምትችሉት ማለት ነው።